ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ቪዲዮ እንግዲህ በቀላሉ እንዴት አድርገን ኤአይን ተጠቅመን በጣም የሚያምር አሪፍና ዊዜብል የሆነ ዌብሳይት እንዴት ክሬት እንደምናደርግ አሳያችኋለሁ። ኮዱንም ፋይሉንም ሁሉም ነገር ክሬት የሚያደርገው ራሱ ኤአይ ነው። እሱን ለመስራትም የምንጠቀመው አዲሱን የክላውድ ኤአይ እና እንዲሁም የአንቲግራቪቲ ኤዲተር ነው፣ ማለትም የኤአይ ኤጀንት ማለት ነው። ሶ ሁለቱንም ኮምፔር እናደርጋለን፣ የትኛው የተሻለ ዌብሳይታችን አስመስሎ እንደሰራው ማለት ነው። ሶ ቀጥታ ወደ ስራ እንሄድ። ከመሄዳችን በፊት ግን ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ እንዲሁም ላይክ ሸር ያደረጋችሁ ወደ ቪዲዮ እንሄዳለን። ሶ ምንድነው የምናደርገው? ቀጥታ ወደ ክሮማችን እንሄዳለን። ክሮማችን ሄድና ከዚህ በፊት የሰራሁት ዌብሳይት አለ፣ ማለትም በእጅ የተጻፈ የሰራው ዌብሳይት። እሱም ዌብሳይት አስመስሎ እንዲሰራልን ነው ክላውድ ኤአይን የምንጠይቀው። ሶ አስመስሎ ይሰራዋል አይሰራውም የሚለውን አብረን እናያለን። ሶ ከዚህ በፊት የሰራሁትና ዲፕሎይ የሆነ ዌብሳይት አለኝ፣ የኮፊ ዌብሳይት። እሱን ዌብሳይት ላሳያችሁና እሱን አስመስሎ እንዲሰራልን እንጠይቀዋለን ማለት ነው። ሶ ኔትሊፋይ ላይ ኢኮፊ የሚል ዌብሳይት አለ፣ የሜቶድ ዌብሳይት ነው፣ ዲፕሎይ ያደርጋል። ሶ ይህንን ዌብሳይት እንሰጠውና የሜቶድ ነው የሚመስለው። አባውት ፔጁ፣ ሆም ፔጁ፣ ሜኑ እዚህ ጋር አለ። የጃቫስክሪፕት ኤችቲኤምኤል እና በሲኤስኤስ የተሰራ ነው። ካራዞር አለ እዚህ ጋር ቴስቲሞኒያል ማለት ነው። ሶ ጋላሪዎች አሉ፣ ኦቨር ኢፌክት ምናምን ያላቸው እንዲሁም ኮንታክታስ። ሶ እችን ጽድት ያለች ዌብሳይት እንዴት እኛ ኮዱን ሳንጽፍ ምንም ሳናደርግ ኢቨን ፋይል ክሬት ሳናደርግ እንዲሰራልና የሚለው አብረን ያለን። እስኪ መጀመሪያ የተሰራውን ኮድ ላሳያችሁ፣ በእጅ የተጻፈውን እኔ የሰራሁትን እና እሱን ኮድ ላሳያችሁና ዘን እሱ ከሰራልን ጋር ኮምፔር እናደርገዋለን ማለት ነው። ይህን የኮፊ ዌብሳይት ነው። ኮዱን ለማሳየት እስኪ በእንትን እንክፈተው፣ በቪዥዋል ስቱዲዮ ኤዲተር እንክፈተው እና ፋይል ጋር ፎልደር ብለን ዲስክቶፕ ይሄ ነው በእጅ የተጻፈው ዌብሳይት ማለትም ዲፕሎይ የተደረገው ማለት ነው። ሶ ምን አለው? ኤችቲኤምኤል ፋይል አለው። ይሄ የምታዩት ኤችቲኤምኤል ፋይል ማለት ነው። ይሄ ኮዱ ስክሪፕት ጃቫስክሪፕት ኮድም አለው፣ እንዲሁም የሲኤስኤስ ኮድም አለው። ሶ ይህን ነው ክሬት እንዲያደርግ ልንፈልግ። ሌላው ኢሜጆች ናቸው። እነዚህ ዌብሳይት ላይ ያየናቸው ኢሜጆች ማለትም እነዚህ እያንዳንዱ ኢሜጆች ሆም ላይ ያለው፣ አባውት ላይ ያለው ኢሜጅ እንዲሁም ጋላሪ ላይ ያሉት ኢሜጆች እና እዛ ውስጥ ያሉ። ሶ እኛ ጀስት ሊንኩን ነው የምንሰጠው፣ የዚህ ዌብሳይት ሊንክ እንሰጠውና ኮዱን አስመስሎ ሊንሰራልን እንጠይቀዋለን። ኮዱን ሊንኩን ከሰጠው ኮዱን ኮፒ አድርጎ አያመጣውም ወይ ምናምን ለሚለው ኮፒ አድርጎ አያመጣውም፣ የራሱን ኮድ ነው የሚጽፈው። ግን እሱንም ካልን ጀስት እኛ የምናደርጋለን ስክሪንሹት እናነሳና ኮዱን ሳይሆን ዲዛይኑን ኦር ኢሜጁን ሰጠ ነው በኋላ እንዴት እንደሚሰራው እናያለን። መጀመሪያ ግን ይህን ሊንኩን ሰጠ ነው እንዴት እንደሚሰራው እናያለን ማለት ነው። ሶ አዲስ ታብ እንክፈትና ወደ ክላውድ ኤአይ እንሄድ። ክላውድ ኤአይ ይህ ነው ክላውድ ኤአይ። ምን እናድርግ? ይሄን ሊንኩን እንስተውና ዘን የተወሰነ ፕሮምፕት ስቶሪ ክሬት እንዲያደርግልን እዚህ ጋር ወርዳ አንድ ፕሮምፕት አስቀምጣለሁ።
ኮፒ አድርገን እሱ እንስተው ምንድነው የሚል ሪክሬት ዲስ ዌብሳይት ዊዝ ኤችቲኤምኤል ሲኤስኤስ ኤንድ ጄኤስ ቴክ ነው የሚል ቴክኖሎጂ ኤንድ ሜክ ኢት ሪስፖንሲቭ ኤንድ ዊዝ ዮር ኢሜጅ። ምንድነው ያደረግነው እዚህ ጋር ያለ ዌብሳይት የኛ ኢሜጅ አለ እሱን መጠቀም ማለት ያለ ግን የራሱን ኢሜጅ ከሌሎች ዌብሳይቶች ፍሪ ዌብሳይቶች አምጥቶ እንዲሰራልን ነው የምፈልግ። ሌላው ስከለተኑ እንዳለው ነው ኢሜጆችን ግን በራሱ አምጥቶ ፊች አድርጎ እንዲሰራልን ነው የምፈልግ። ሶ ኔክስት እንበለውና እንዩስክ ኦኬ ኢሜጆችን ያመጣልን ነው ከራሱ። ኦኬ ጨርሶልናል ማለት ነው። እስኪ እንየው። ቢኮፊ ዌብሳይት ፉል ኤችቲኤምኤል ሲኤስኤስ ጃቫስክሪፕት ሲንግል ፋይል ይለኛል። ሶ እንየው። ቢኮፊ ኤችቲኤምኤል ነው የሚል ጀስት እንነካው ሙሉ ዌብሳይቱ ነው ጀስት ወደ ዌብሳይቱ ነው ወሰደኝ። ሶ እዚህ ጋር ዳውንሎድ አስ ኤችቲኤምኤል ፋይል ማለት ዳውንሎድ እናድርገው። ዳውንሎድ ነው። ይህም ፋይል በብራውዘር እንክፈትና እንየው። ኦኬ የራሱን ኢሜጅ ነው የተጠቀመው። ሰው አንዳንድ ፊቸርን ጨምሮበታል። ይህን ይመስላል ማለት ነው የእኛን ዌብሳይት ጀስት አስመስሎ ለመስራት። ኢሜጁን ቀይሯቸዋል። ሜኑ ተቀይሯል። ኢቨን ቴስቲሞኒያሉ ጀስት ካራዞሩን አሪፍ አድርጎ ሰርቶታል። ጋላሪዎች ኢቨን if ከኛ ዌብሳይት የተሻለ ዌብሳይት ሰርቷል። ይሄ ነው የኛ ዌብሳይት። ሶ ሉክ ከዚህ በብዙ መንገድ የተሻለ ይመስለኛል። ያ ከዚህ በፊት እንደዚሁ ጠይቄው በራሳችን ኢሜጅ ማለትም እዛው በእኛው ኢሜጅ እንዲሰራልኝ ጠይቄው ነበርና እሱን ላሳያችሁ። ይህን ራሱን በብራውዘር ልክፈተውና የእኛን ኢሜጅ ነው የተጠቀመ። የሆም ኢሜጅ ዩዝ ከኛ ኢሜጅ ጋር ተመሳሳይ ነው። እዚህ ኢሜጅ ጋር እዚህ ጋር ያለው ኢሜጅም ጀስት ተመሳሳይ ነው። የአባውት ኢሜጅ ማለት ነው። ልዩነቱ የኛ ሰርክል ነው። እሱ ግን በምትወት መልኩ ሆኖ እዚህ ጋር የሲኤስኤስ ተጨምሮበታል። ጀስት ኢሜጁ ራሱ ነው ለኛ የቀረበ ይሄ ነው። ምክንያቱም ኢሜጁን ቀይረው ስላልነው ነው ያ ትንሽ የተቀየረ ማለት ነው። የሰሪዜስ ዌብሳይቶች የሰራልንን ዌብሳይት ይሄኛውን እንትኑን ኮዱን ማየት እንችላለን። ይሄኛውን ነው ኤችቲኤምኤል ፋይል በቪዥዋል ስቱዲዮ እንክፈተውና እንየው እስኪ። ኮዱ ይሄን ይመስል በአንድ ፋይል ነው ሁሉንም ኤችቲኤምኤሉን ጃቫስክሪፕት ኤንድ ሲኤስኤስን ይሰራልን። ሶ ቅድሚያ ስታይሉን ወይም ሲኤስኤስ ፋይሉን ይሰራልን። ያ ሲኤስኤስ ፋይሉ ከላይ አለ። እሷን ዝጋትና እስኪ ቀጥሎ ያለው ደግሞ ኤችቲኤምኤል እና ባር እዚህ ጋር አለ። ሜኑ ሰርቷል። ሆሙ እዚህ ጋር አለ። ጀስት ኤችቲኤምኤል ፋይሉ ይሄ ነው። እነዚህ እንትኖች ናቸው፣ አይከኖች ናቸው። ዘኖታች ብንሄድ ጃቫስክሪፕቱም እዚህ ጋር ተጽፎ ነው። ጃቫስክሪፕቱ እዚህ ጋር ጽፎታል። ሶ እንዳያችሁት በጣም የሚያምር ዌብሳይት ማለት ነው። የኛን ዌብሳይት አስመስሎ እንዲሰራ እንፈልገን ግን ኢሜጅ እንዲቀይርልን ፈልገን በሁለቱም መንገድ ሰርቶልናል። ያ ማለት ኢሜጅን ቀይሮ ሳይቀይርም ማለት ነው። ሳይቀይርም የራሳችን ኢሜጅ
ሶ ኔክስት ምንድነው የምናደርገው? አሁን ሊንኩን ነው የሰጠነው። ኔክስት ደግሞ አንቲ ግራቪቲ ኤዲተርን ተጠቅመን ወይም ኤጀንቱን ተጠቅመን ጀስት ኢሜጁን ብቻ እንሰጠዋለን። ማለትም ይሄ ኦሪጂናሉ በእኔ የተሰራው ዌብሳይት አለ። ይሄ ዌብሳይት በስኒፕ ቱል ስክሪንሾት አንስተን እያንዳንዱን ፔጅ ሆም ፔጅ አባውቱን ፔጁን ብቻ አንስተን ያ ማለት ልክ እንደ ዲዛይኑ ማለት ነው። ጀስት ዌብሳይት ሲሰራ ዲዛይኑ ነው የሚሰጥ። ማለትም በግራፊክስ ዲዛይን ሲሰራ ልክ ፎቶ ማለት ነው። ይሄ ፎቶ ዲዛይኑ እንሰጠውና ራው ማቴሪያሉ ማለትም ሶርስ ኢሜጁን እንሰጠዋለን እኛ የራሳችን እኔ የሰራሁበትን ኢሜጅ። ሶ እሱን ክሬት አድርግልን እንለዋለን አንቲ ግራቪቲ። ሶ አንቲ ግራቪቲ ላይ አውርጄዋለሁ እኔ ወደ እኔ ኮምፒውተር። አዲሱ አንቲ ግራቪቲ ነው። ጀስት ከድሮው ዩዘር ኢንተርፌሱ ተለይቷል አዲሱ አንቲ ግራቪቲ እና በሱ ደግሞ እንዴት መስራት እንደምችል እናያለን። ይህን ይመስላል የአንቲ ግራቪቲ ኢንተርፌሱ ማለት ነው። ሶ ምን እናደርጋለን? ፋይል ጋር እንገባና ኒው ክሬት ፕሮጀክት እንለዋለን። አድ ፎልደር ይለናል እና ይህን ፎልደር እንሰጠዋለን። ኮፊ ሚል ፎልደር እና ሴሌክት ፎልደር እንበለው ክሬት። ጀስት እንመለስና ይህ ፎልደር ምን እንደሆነ ላሳያችሁ። እንትን ላይ ፋይል ላይ ይህ ኮፊ የሚለው ፎልደር ምንድነው የያዘ? አንደኛ ቅድም ያልኳችሁን የኛም ዌብሳይት ዲዛይን ስክሪንሾት አንስቼው ነው በስኒፕ ቱል። ሌላ ምንም አይደለም። ለምሳሌ እቺን ኢሜጅ ብናያት ሆም ዋነች ጀስት ስክሪንሾት የተነሳ ነው። ኢሜጁን ብቻ ነው ማለት ነው። ልክ እንደ ዲዛይን ልጠቀመው። እያንዳንዱ ፔጆች 6 ፔጆች እንደ ስክሪንሾት አንስቼ ነው የሰጠሁት። ሌላኛው ከዚህ በፊት ነው የተጠቀምኩበት ኢሜጆችን ነው። አንቲ ግራቪቲ ኢሜጆችን ስለማያገኛቸው እንትን እየሰጠ ነው። ስለሆነኛ ኢሜጆችን ሶርስ ፋይላችን እንሰጠዋለን። ሶ እኛ ዲዛይናችንና እንዲጠቀም የፈለግነውን ኢሜጅ ነው ዳይሬክትሊ የሰጠነው። ሌላ ምንም ማሰጠ ነው። ሶ ኔክስት እችን ፕሮምፕት ነው የምንሰጠው። እችን ፕሮምፕት እንስተውና እንዴት እንደሚሰራሉ እናያለን። ከዚህ ጋር እንትን ያስመርጠናል፣ ሞዴል ያስመርጠናል። ጀስ ኤአዮችን ዳይሬክትሊ ሄደን በዌብሳይታቸው ኦር አፕሊኬሽናቸውን ከመጠቀም እንደ ኤጀንት ነው አንቲ ግራቪቲ የሚያስጠቅመን። ሶ እዚህ ጋር ፔስት ላድርገውና እንትኔን ፕሮምፕቴን ምንድነው ሉክ አት ማይ ዌብሳይት ዲዛይን ኤንድ ሶርስ ኢሜጅ ኤንድ ዘን ክሬት ዛት ዌብሳይት ዊዝ ኤችቲኤምኤል ሲኤስኤስ ኤንድ ጄኤስ ነው የሚል ኤንድ ክሬት ዲፈረንት ፋይል ፎር ኤች ፋይል ማለትም ኤችቲኤምኤል ሲኤስኤስ እና ጄኤስን በተለያየ ፋይል እንዲፈጥርልን ማለት ነው። ቅድም ክላውድ ኤአይ በአንድ ኤችቲኤምኤል ፋይል ብሎ ነው ይሰራልን። ሶ እችን ደግሞ እንየው እስኪ እንዴት እንደሚሰራል። ኦኬ ጨርሶልና ማለት ነው። ሶ እንሄድና ፋይላችን ጋር እናገኘዋለን። ጀስት ቅድም እንደነገርኳችሁ አንቲ ግራቪቲ ዩዘር ኢንተርፌስ ተቀይሯል። ያ ማለት እንደ ቪዥዋል ስቱዲዮ ወይም እንደ ድሮ እንደ ኦልዱ አንቲ ግራቪቲ እዚህ ጋር ሳይድ ባራችን ጋር እንደ ፋይል አያስቀምጥልንም። ሶ ፋይላችን ጋር እንሄድና ቅድም ከሰጠነው ፎልደር ማለትም ይሄ ኮፊ የሚለው ፎልደር ይሄን ፎልደር ነበር ሰጠነው። ዳውንሎድስ ውስጥ ኮፊ የሚል ፎልደር ነበር ሰጠነው። ዲዛይን እና ሶርስ ኢሜጁን ያዘ። ሶስቱን ፋይል ክሬት አድርግልን ስላልነው ለየብቻ ኤችቲኤምኤል ስክሪፕቱን እና ሲኤስኤሱን ሶ ይህን ከፍተን እየውና እንዴት እንደሰራልን እናየዋለን ማለት ነው። ጀስት ይህን ይመስላል ኤችቲኤምኤሉ ዌብሳይቱ የኛን ዌብሳይት ይመስላል። ጀስት ኮምፔር ለማድረግ ከኛ ከራሳችን ከሰጠነው እንትን ጋር እንየው። አንድ ነው። ፎንቶቹ ኢቭን ራሱ አንድ ናቸው። አይ ቲንክ እዚህ ሆም ፔጁ ላይ የተቀየረው ነገር እዚች አናባራ ያለችው የእንትን ሎጎዋ ነች። እቺ ሎጎ እንድች ሎጎ ተቀይራለች። ከዛ በተረፈ ይሄ ኢሜጅም ራሱ ነው የአባውት ፔጁ and then ሜኑዎችም ራሳቸው ናቸው። ካራዞሉ ራሱ ነው። ይሄ ማለት ነው የኛ ኮድ and then ጋላሪዎችም ራሳቸው ናቸው። ምንም ልዩነት የለውም ያን ያህል።
ራሱን ነው ማለትም ዲዛይናችን ኢቨን እነዚህ አይከኖች እንኳን ተመሳሳይ ናቸው። ሶ እኛ የፈለግነውን የሰጠነውን ዲዛይን እኛ ምንም አይነት ኮድ ሳንጽፍ በቀላሉ በአጭር ደቂቃ ውስጥ ኮዱን ጽፎ ሰጥቶና ማለት ነው። ይህን ኮዱን ማየት እንችላለን። በቪዥዋል ስቱዲዮ እንክፈተውና እሱ የሰጠንን ኮድ የኛው ኮድ የቅድሙ ነው ማለትም ክላውድ ኤአይ የሰጠን ሶ የኛን ፋይል እንክፈተውና እሱ የሰጠንን ኮድ ማለት ነው። ይህ ፎልደር ነው የሰጠን። ሶ ኢንዴክስ ኤችቲኤምኤል ለየብቻ ነው የሰጠን። ሁሉንም ጀስት ከኛ ኮድ ጋር ኢቭን ተመሳሳይ ኮድ ነው የሰጠን። ጃቫስክሪፕቱ ይሄ ነው። ሲኤስኤሱን ሶ ወደ ነጥባችን ስንመጣ ጀስት ኤአይን የምንጠቀመው ያው ታይማችን ለመቆጠብ ጉልበታችን ለመቆጠብ ነው። ሶ በአጭር ደቂቃ ውስጥ ማለትም ያን አሁን ይህን ዌብሳይት አንድ ሰው ልጻፍና ለስራ ቢል ያው እንደ ሰውየው ፍጥነት ይወሰናል። አንድ ቀን ሊፈጅበት ወር ሳምንት ሊፈጅበት ይችላል። ጀስት እዚህ ጋር ግን በኤአይን ተጠቅመን በአጭር ደቂቃ ውስጥ 10 20 ደቂቃ 30 ደቂቃ ባለሞላ ጊዜ ውስጥ ምንም አይነት ስህተት ሳይሰራ ራሱን የኛን ዲዛይናችን የሚመስል ዌብሳይት ሰርቶልናል። ነገር ግን ከዚህ ጋር ኤአይ ከሰራው ለምን እኔ ፕሮግራሚንግ እማራለሁ ኦር ኮዲንግ እማራለሁ የሚለው ነገር እንዲቀር አይደለም። ኤአይ እኛን ለመተካት ሙሉ ለሙሉ ሪፕሌስ ለማድረግ ሳይሆን እኛን ለማገዝ ስለሆነ የመጣ ማለት ነው። ሶ እኔ ቤዙ ካለኝ ቤዙ አስፈላጊ ስለሆነ ቤዙ ካለኝ ጀስት ታይም ለመቆጠብ ኤአይን ተጠቅሜ ኮድ ጽፈዋለሁ። ዘን እኔ ራሴ ኮንፊገር አድርገዋለሁ ወይም ኤረር ባጋጥመኝ ራሴ ዲበግ አድርገዋለሁ ማለት ነው እንጂ ኤአይ የሚሰራልኝ ከሆነማ እኔ ኮዲንግ ፕሮግራሚንግ አልማርም ብሎ ፕሮግራሚንግ የሚማርን ሰው ሀሳቡን ለማስቀየር ኦር ሌላ ነገር ለመፍጠር አይደለም። ጀስት ታይም ለመቆጠብ ብቻ እና ቤዚኩንም ማወቅ ስላለብን ነው የተጠቀምነው እዚህ ጋር ለሌላ አይደለም። እኔ ራሴ ፕሮግራሚንግ ተማሪ ስለሆንኩ ለምን ፕሮግራሚንግ እማራለሁ ሚል ነገር በሀሳባችን እንዳይመጣ ማለት ነው። ሶ ይሄን ይመስላል ስለ ኮዲንግ። ምንም አይነት ኮድ ሳንጽፍ በኤአይ እንዴት ዌብሳይታችን መስራት እንችላለን። ኢቭን እኛ ዛሬ የሰራነው ፍሮንቲንድ ብቻ ነው። ባክኢንድ በደንብ ባክኢንድ ያለው ፍሮንቲንድ ያለው ዲታይል ያለው ኤአይ ዌብሳይትን ሊሰራልን ይችላል። ያው ትንሽ ከበድ ይላል ከዚህ ፕሮሰሱ። ይሄን ይመስላል ማለት ነው። ሶ ከተመቻችሁ ቪዲዮ ላይክ ያደረጋችሁ እንዲሁም ቻናሉን ሰብስክራይብ ያደረጋችሁ ለዛሬ በቃናል። ሰላም ሁኑ።